እድሜያችሁ ከ30ዎቹ እስከ 40ዎቹ ውስጥ ሆናችሁ ፊታችሁ እያረጀ ከሆነ ይህ ቪዲዮ ለእናንተ ነው። ብዙ ሰዎች በ30 እና በ40 ዓመታቸው ፊታቸው እያረጀባቸው፣ ነገር ግን ካሽሌ የምትባል አንዲት ሳይንቲስት እነዚህን 3 መንገድ በመጠቀም በ46 ዓመቷ የ26 ዓመት ወጣት ፊት መያዝ ችላለች። አንደኛ፣ እንቅልፍ። ብዙዎቻችን እንቅልፍ በስነስርዓት እየተኛን አይደለም። ማታ ማታ ቲክቶክ እየተጠቀምን የእንቅልፍ ጊዜያችንን እየፈጀን ነው። አንዳንዴ እንቅልፍ ሳንተኛ ስንቀር የሚሰማን ስሜት አለ። እሱም ድካም ነው። ጠዋት ጠዋት ስንነሳ ፊታችን ይደክማል። ምክንያቱም ማታ የሰራነው መጥፎ ልማድ የቀን ውሏችንን አበላሽቶታል። ሰውነታችን ከድካም የተነሳ ኢነርጂ ያጣል። ፊታችንም ብርት የማለት እድሉ ዝቅ ይላል። መፍትሄውም ደግሞ ቀላል ነው። ምንድነው? በጊዜ መተኛት ነው። ለዚያም የሚጠቅማችሁ የካሽሊ 3-2-1 ህግ መንገድ መጠቀም ትችላላችሁ። እሱም ምንድነው? ከመተኛታችሁ ከ3 ሰዓት በፊት ምግብ አለመብላት፣ ከመተኛታችሁ 2 ሰዓት በፊት ደግሞ ውሃ ለመጠጣት እና በመጨረሻ ደግሞ ከመተኛታችሁ ከ1 ሰዓት በፊት ከስልክ ወይም ከቲቪ ከተለያዩ ብርሃን ከሚሰጡ ነገሮች መራቅ። ቪዲዮውን ከመቀጠላችን በፊት ይሄ ቻናል የሚያወራው ራሳችሁን እንዴት ብላችሁ መጠበቅ እንደምትችሉና ረጅም ህይወት እንዴት መኖር እንደምትችሉ፣ ስለ ጤናችሁ፣ ስለ አካላችሁ የተለያዩ ነገሮች የሚያሳይ ቻናል ነው እና እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ሰብስክራይብ እያደረጋችሁ ይህን ቪዲዮ ደግሞ ላይክ እያደረጋችሁ ተባባሪ። አመሰግናለሁ። አሁን ቀጥታ ወደ ቪዲዮ እንከተል። ሁለተኛ፣ አመጋገብ። ብዙዎቻችን ኢትዮጵያ ውስጥ ስለ አመጋገባችን አንጨነቅም። ቁርስ፣ ምሳ፣ እራት የምንበላው ዝም ብለን ነው። ይሄ ምግብ ይጠቅመኛል ይጎዳኛል ብለን ራሳችንን አንጠይቅም። ይህ ደግሞ ይጎዳናል። አንድ አባባል አለ፣ ማን እንደሆንክ ማወቅ ከፈለግ ጓደኞችህን ንገረኝ። ይህ አባባል በምግብም ይሆናል እና እኛ የምንበላውን ቆንጆ የሆነ ሰው እሱ የሚበላውን ነው፣ ያ ሰው የበላውን ነው፣ የተመገበውን ነው። ቆንጆ የሆነ ሰው ካያችሁ ያ ሰው የበላው ነገር ያ ሰው የበላውና የተመገበው ነው፣ ልማዱ ነው። እናም መፍትሄው ከዘይት የበዛበት ምግብ ማቆም። ዘይት የበዛበት ምግብ አቁማችሁ በተሻለ በጥራጥሬ ተፈጥሯዊ የሆነ ነገር ምግብን መብላት ማብዛት። እንደዚህ አይነት ነገሮችን ማየት፣ ዩቲዩብ ላይ ገብታችሁ የተለያዩ ቪዲዮዎችን በማየት ከነዛ ቪዲዮዎች በመማር ምን አይነት ምግብ እንደሚጠቅማችሁ በማየት መብላት ትችላላችሁ። ሶስተኛው፣ የአካል ብቃት እንቅስቃሴ። ይህ ነገር በጣም አስፈላጊና በጣም አስፈላጊ ነገር እንደሆነ ብዙ ሰው አይረዳውም። ኢትዮጵያ ውስጥ ውፍረት እንደ ትልቅ ነገር ይታያል። በጣም ከወፈራችሁ በጣም አሪፍ ነው ተብሎ ይታሰባል። ለወፍራም ሰው ቆንጆ ነው ተብሎ ይታሰባል። ነገር ግን በጣም ትልቅ ስህተት ነው። ስፖርት መስራት በጣም ጥሩ ነው። ካሽሊ በሳምንት 5 ቀን ስፖርት ትሰራለች። ስፖርት ሳሰራ እሷ በሳምንት ውስጥ 5 ቀን ካልሰራች እሷ ሳምንቱን ያሳለፈች ይመስላል። ምክንያቱም በሳምንት ውስጥ ያላትን የቦዲ ዌይት ምን ማለት ነው፣ ክብደቷን ለመቀነስ ትሞክራለች። ራሷን ዌይቷን ለመቀነስ ያን ነገር ስታረግ ራሷን ለመለወጥና ጤናማ የሆነ ኪሎ ለማግኘት በዛን ጊዜ ከሰውነቷ የሚወጣው ስፖርት በመሰራበት ጊዜ የሚወጣው ላብ ከሚወጣው ሰውነቷ ላብና ከዛ ደግሞ ቅድም እንዳልኳችሁ ምግብ የምሰሩበት ቅድም የተሰራው ምግብ ጥራጥሬ ያንን ስትበላ ሰውነቷን ይጠግናል። በዛን ጊዜ ራሷን ሰውነቷን ቦዲዋ ውጥር ያለ ልጥቅም ያለ ፊትና በጣም አሪፍ የሆነ ሰውነት እንዲኖራቸው የሚያደርግ ጥርት ያለ ነገር። እናም ይሄን ነገር ካደረጋችሁ ይህ ሰውነታችሁ ጥርት ያለና ውብ ይሆንላችኋል። ረጅም እድሜ ለመኖር የሚያስፈልጋችሁን 5 ምግብ ማየት ከፈለጋችሁ እችን ቪዲዮ በመንካት ቀጥታ ወደ ቪዲዮ መግባት ትችላላችሁ።